አንደኛ ደረጃ ሴራሚክ ገዛው ብላችሁ አስባችሁ ቤታችሁ ስገቡ ደረጃው ተቀይሮባችሁ ያቃል። እንዲሁም ደግሞ ባለማወቅ ምክንያት ካርቶኑ ላይ ታግ የተደረጉ ምን አይነት መረጃዎች ናቸው? እናንተ ጥሩ ነው ብላችሁ የገዛችሁስ የምትከፍሉት በአንደኛ ደረጃ ዋጋ ግን ወደ ቤታችሁ ይዛችሁ የምትሄዱት ሶስተኛ ደረጃውን ግን ክፋት ከሌላቸው ደግሞ ሁለተኛ ደረጃውን ይሰጧችሁና ቤታችሁ ተወስዱታላችሁ። እነዚህ ፕሪሚየም እና ሶስተኛ ደረጃ በጣም የጥራት ልዩነት አላቸው። የጥራት ልዩነታቸውን በጣም እነግራችኋለሁ። ሀገራችን ላይ ብዙ ሰው የሚጠቀሙ ሴራሚክ ስለሆነ ዛሬ የምነግራችሁ ስለ ሴራሚክ ነው። ሴራሚክን እንዴት አድርጋችሁ መግዛት ትችላላችሁ? በቀላሉ 5 ነጥቦችን ዘርዝረን ጥራታቸውን አውቃችሁ በአካል ሄዳችሁ ቀጥታ ያንን ጥራት ቴስት አድርጋችሁ ካርቶናችሁን አይታችሁ ወደ ቤታችሁ ወስዳችሁ መግጠም የሚያስችሏችሁ ቆንጆ መመሪያ እንደሚሆን ተስፋ አደርጋለሁ። ኤርሚዛ ኢትዮጵያ የመተማመን ግንኙነት ለተሳካ አገልግሎት። ዛሬ የሴራሚክ ጥራታችን ምን አይነት ጥራት አለው ብለን አብረን ፈትሸን መግዛት የምትችሉበትን 5 ነጥብ እነግራችኋለሁ። ከተማችን ግን ፖርሲሊን፣ ቨርቲፋይድ፣ ደብል ቻርጅ፣ ፉል ቦዲ የሚባል የተለያዩ አይነት የሴራሚክ አይነቶች አሉ። ዛሬ ሁሉም ኢትዮጵያዊ በብዛት ሊጠቀመው የሚችለው ሴራሚክ ላይ ፎከስ አድርገን ነው የምንነጋገረው። ሴራሚክ ምን አይነት ጥራት አለው? ጥራቶቹን ነው የምንመለከተው። ከላይ የዘረዘርናቸው በናኖ ቴክኖሎጂ ታጅበው እጅግ የሚገራርሙ ሴራሚኮች እንዳሉ ይታወቃል። ነገር ግን አሁን ባጀትድ የሆነ ብዙ ኢትዮጵያዊ በአማካኝ የሚጠቀመው ሴራሚክ ነው። ሴራሚክ ታይልስ እንዴት ነው ኳሊቲውን የምንለካው ነው? በምን አይነት በቀላል መንገድ ጥራቱን ለክተን ቤታችን ውስጥ በእኛ ባጀት ልንገጥመው እንችላለን? እሱን 5 መንገዶች እነግራችኋለሁ። በአንደኛ ልታዩት የሚገባው ሴራሚክ ስትገዙ ሴራሚክ ቀጥ ነው ያለ ነው ወይ ነው? ቀጥ ያለ ነው ሲጋገር ቀጥ ብሎ የተጋገረ ነው። 2 ሴራሚኮችን ቁጭ ታረጋቸዋላችሁ። ይሄ የተሰበረ ሴራሚክ ነው። ይሄን ሴራሚክ እንደዚህ ከገጠማችሁት በኋላ ልታረጉት የምትችሉት ጫፉን ጫን፣ እዚህ ጫፍ ላይ ጫን 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 ስትሉ በውስጡ የመጉበጥ ባህሪ ወርፕድ የመሆን ባህሪ ካለው ጋ የሚል ነገር አለው። ስለዚህ እሱ ደረጃ የወረደ ነው። እሱ ሴራሚክ ለእናንተ አይሆንም ማለት ነው። በሁለተኛ የምታዩት ጠርዝ ነው። ልክ እንደምትመለከቱት ይሄ ጠርዝ ማለት ነው። ይሄ ጠርዝን ስትመለከቱት ይሄ ራክቲፊኬሽን ይሉታል፣ ኤጅ ነው። ካርቶናችሁ ላይ ራክቲፊኬሽን የሚል ከሆነ በጣም ስትሬት 90 ዲግሪ የተቆረጠ ነው ማለት ነው። 90 ዲግሪ የተቆረጠ ስትሬት የሆነ ሴራሚክ ነው ማለት። ነን ራክቲፊኬሽን ካሉ ደረጃው የወረደ ጥራቱ እናንተ የምትከፍሉት ካርቶኑ ላይ በ3 አይነት ደረጃ ላይ ይጻፋል። አንደኛ ፕሪሚየም የሆነ ወይ ደግሞ ትሪፕል ኤ ብለው የሚሸጡት አለ፣ እንዲሁም ስታንዳርድ የሆነ አለ፣ እንዲሁም ኢኮኖሚ የሆነ አለ። እናንተ ብዙዎቻችሁ የምትከፍሉት በትሪፕል ኤ ዋጋ ነው፣ ግን ንብረታችሁን የምታገኙት ግን በሶስተኛ ደረጃ ወይም በሁለተኛ ደረጃ። ስለዚህ እሱን ነው ጥራቱን እየለየን ያለን። ሁለተኛው እንዳልኳችሁ ራክቲፊኬሽን ካርቶኑ ላይ የሚል አለ፣ ግን ይሄ አንግሉ 4 ማዕዘን ሆኖ በትክክል ፐርፌክት የሆነ ነው። እሱን ስትለኩ እንደዚህ ከገጠማችሁት በኋላ ጠርዙ እንደዚህ ስትገጥሙት ብርሃን በውስጡ ያሳልፋል ወይ? በዚህ በሁለቱ መካከል እንደዚህ ስትገጥሙት ይሄ ኤጁ በጣም ስትሬት ስለሆነ ልክክ ብሎ ነው። እነዚያውም 2 አይነት ሴራሚክ ናቸው፣ ግን ልክክ ብሎ የተገጠመ መሆን መቻል አለበት። ስለዚህ ይሄ ሁለተኛው ቴስት ነው። ኤጁ ትክክለኛ ላይ ነው ወይ? ቀጥ ያለ ነው ወይ? ደረጃ ትሪፕል ኤ፣ ደብል ኤ እና ቢ ሊሆን ይችላል። ወይም ደግሞ ካርቶኑ ላይ ፕሪሚየም፣ ስታንዳርድ፣ ኢኮኖሚ ሊሆን ይችላል። በተለያየ መንገድ ይገልጹታል። ስለዚህ ይሄን በትክክል ማየት። ሶስተኛ ጥራት እንግዲህ ሴራሚክ ጥንካሬው ባሻገር ውሃ በምን ያህል ያሰርጋል። ልክ እንደዚህ ውሃ እዚህ ላይ ጠባረኩበት እንደምትመለከቱት እዚህ ላይም ጠባረኩበት። በምን ያህል ፍጥነት ውሃው ላዩ ላይ አለ እንደምትመለከቱት ይሄው ውሃው በምን ያህል ፍጥነት ነው ስርግ የሚል ከሆነ ሴራሚኩ ኦልሞስት
ኩፍ የማለት ነገር የመላላጥ ነገር ያመጣባቸዋል። ስለዚህ ጥራቱ የወረደ ነው። ሰው ወደ ፖርስሊንም ቨርቲፋይድም ደብል ቻርጅም እያለ ፉል ቦዲም እያለ የሚሄደው የኳሊቲው በጣም ኃይለኛ ጥንካሬ ወደ ድንጋይነት ኦልሞስት 0.1% ፉል ላይ ደግሞ ምንም አይነት የውሃ ስርገት እንዳይኖር ሆኖ ሲሰራ ያ ኳሊቲው ኃይለኛ እየሆነ ይሄዳል ማለት ነው። ስለዚህ ሴራሚክ እንደምታዩት ውሃ ላዩ ላይ ተንሳፈዋል። እዚህ ጋር የተወሰነ ውሃው አለ። ልክ ስታደርጉት ስምጥ የሚል ከሆነ ይሄ ጥራቱ የወረደ ሴራሚክ ነው ማለት ነው። ሌላኛው አራተኛው የምንመለከተው ቶኑ ነው ወይም ቀለሙ ነው። ላዩ ላይ ያለውን ቀለም ነው የምንመለከተው። ቀለሞቹ ላዩ ላይ ሲሆኑ አንድ አይነት ቶን መሆናቸውን ማረጋገጥ ያስፈልጋችኋል። ምን ማለት ነው? ይሄ የምትገዙትን ሄዳችሁ ስትገዙ የምትገዙት የከለር አንደኛ ደረጃ ካልሆነ ሁለተኛው ደረጃ ከሆነ ቶኖቹ ይቀያየራሉ። አንደኛው ቶን ካርቶኑ ላይ ለምሳሌ T42 የሚል ከሆነ የምትገዙት ካርቶኖች በጠቅላላ T42 የሆኑ ቶኖች መሆን አለባቸው ቶኑ ላይ ማለት። ካልሆነ አንደኛው ደብዛዛ አንደኛው ደማቅ ይሆንባቸዋል። ቤት ውስጥ አምጥታችሁ ስታስቀምጡት ሲገጣጠም ደማቅና ደብዛዛ ቶኑንም አይታችሁ መግዛት ጥራቱን የምትለኩበትን ተመሳሳይ ቶን ያለውን ደግሞ በካርቶኑ ላይ ማየት እጅግ በጣም አስፈላጊ ነው። ሌላው አምስተኛው ጭረትን የመቋቋም አቅም ነው። እንግዲህ ጭረትን ወይ ደግሞ ካርቶኑ ላይ PEI የሚል አለ ወይ ደግሞ ፖርሲሊን ኢናሜል ኢንስቲትዩሽን ማለት ነው። ይሄ ኢናሜሉ ወይ ደግሞ እዚህ ላይ ያለው ጭረቱን ምን ያህል መቋቋም ይችላል። እንደዚህ ስትቧጭሩት በሚዋጭር ነገር የተጣመመ የመቧጨር ምልክት ያመጣሉ። ይሄ ምን ማለት ነው? ከቧጨራችሁት በኋላ በሹል ነገር በሚስማር ይሄ እንኳን ደም ሹል አይደለም በሚስማር ነገር ፋቅ ስታረጉት የሚፋቅ ከሆነ ደረጃው ያነሰ ነው። ሶፋ ስታስቀምጡ ሶፋ ስስቡ ይላጣል። ስለዚህ በመላጡ ምክንያት እዚህ ያለው ከላይ ያለው ግሌዙም ወይም ጉዳት ስለሚደርስበት ኳሊቲውን ያጣል። ስለዚህ ቶሎ ይበላሽባቸዋል ማለት ነው። ስለዚህ ኳሊቲ ሲሆን በሹል ነገር እንደዚህ ስፍቁት መስመር አያወጣም፣ አይላጥም። ቆንጆ ኳሊቲ ነው ማለት ነው። ምንም አይላጥም። በነገራችን ላይ ሻካራውም ላይ ለስላሳውም ላይ እንደዛ ብታረጉ ምልክት ማሳየት የለበትም፣ መላጥም የለበትም። ባህሪያቸው የኬሚካል ኮምፖዚሽናቸው በሚቀየርበት መካከል ነው። ይሄ ለኪችን አካባቢ እንዳያንሸራተት ልትጠቀሙበት የምትችሉት ሲሆን እንደዚህ ሳሎን ሆኖ ደግሞ ሰፋ አድርገው እንዲያሳዩ ቤታችሁ ብርሃን ነጸብራቅ ኳሊቲ እንግዲህ በሌላ ጊዜ በዲፕ የምናየው ይሆናል። ግን አሁን ኳሊቲያቸውን ለመለካት በትክክል አምስተኛው ደረጃ ይሄን አይታችሁ መግዛት ያስፈልጋቸዋል። እነዚህ አምስት ነገሮችን በደንብ አውቃችኋቸው ቢያል ብዬ አስባለሁ። ዋርፕ አያረግም፣ እነዚህ ውስጡ ጉብጠት የለውም ብለን አረጋግጠናል። ከዛ በኋላ ራክቲፊኬሽኑ ወይ ደግሞ ኤጆቹ ደግሞ ትክክል ናቸው የሚለውን ካርቶኑ ላይ አይታችኋል። ራክቲፊኬሽን ማለት መቻል አለበት ወይም ነን ራክቲፊኬሽን ካለ ደግሞ ቀጥ ያለ 90 ዲግሪ አይደለም ብሎ እየነገራችሁ ነው። እንዲሁ ዋተር አብዞርቬሽኑን ወይም ውሃ የመምጠጥ የሰርገቱን መጠን 3% ሴራሚክ ስለሆነ ሌሎቹ ከዛ በታች በሆኑ ቁጥር ውሃ አያሰርጉም እንደማለት ነው። እንዲሁም ደግሞ ቶኑ እጅግ ወሳኝ ነው። ተመሳሳይ ካርቶን የምትገዟቸው ቶን ተመሳሳይ ቢሆኑ በምሳሌ T42 ከሆነ ሁሉንም አንድ አይነት ቶን እንዲኖራቸው አድርጋችሁ መግዛት ይጠበቅባቸዋል። አምስተኛው PEI ነው ወይም ፖርሲሊን ኢናሜል ኢንስቲትዩሽን የሚለው ደረጃው 3 ወይም 4 መሆን አለበት። በሮማውያን ነው የሚጻፈው። እሱን በጣም እርግጠኛ ሆናችሁ መግዛት አለባችሁ። በሮማውያን የተጻፈ 3 ወይም 4 2 1 ምናምን በቃ ይፋቃል ማለት ነው። ተፋፍቆ ያልቃል ብላችሁ አስቡት። ስለዚህ ካርቶኑ ላይ ያሉ እነዚህ መረጃዎች አሉ። እነዚህን እንግዲህ ተጠቅማችሁ ጥሩ ነገር ትገዛላችሁ ብዬ ተስፋ አደርጋለሁ። በሌላ ምን አይነት ቪዲዮ ጥራታቸውን ማወቅ የምትፈልጉትን ከታች ታስቀምጡልኛላችሁ። ለጓደኞቻችሁ ሼር ማድረጋችሁን እንደዚሁ አዘንጉ። አዳዲስ ከሆናችሁ ደግሞ ቪዲዮአችንን ሰብስክራይብ እንድታደርጉ በፍቅር እንጋብዛችኋለን። የነበራችሁት